የምትመለከቱ ኪቦርዱ ኦፍ ሆኖ ነው ያለው። ኦን እናደርጋለን። ይሄው ግራንድ ፒያኖ ነው ያለው። ምንም የለም። እና ደግሞ ቀጥታ ሆኖ ወደ ብራስ ውስጥ ይገባሉ። ብራስ ውስጥ ገብቼ ፔጅ ዋን ላይ ኦክታቭ ብራስ የሚለውን እመርጣለሁ። ማረጥኩኝ። ከዛ ቀጥሎ ደግሞ ለሌየርም ደግሞ ብራስ ውስጥ ገብቼ ወደ ብራስ ቢግ ብራስ የሚለውን ብራስ ማረጥኩኝ። ማርጬ በኋላ አሁን ወዴት ነው የምንሄደው? ወደ ሚክሲንግ እንሄዳለን። ወደ ሚክሲንግ ስንመጣ ይሄው ኢፌክት ወደሚለው መጥቼ መጀመሪያ ላይ የመጣው ይሄኛውን ፔጅ የላየሩን የቢግ ብራሱ 33 አደርጋለሁ። የላየሩ 33 አደርጋለሁ። የሜኑን ደግሞ ሜን ላይ ያለውን ደግሞ 28 አደርጋለሁ። 28 አድርጌ በኋላ ከዛ ቀጥሎ ደግሞ ወዳለው ፔጆች እንሄዳለን። ቀጥሎ እዚህ ፖርታመንቱ ታይም ለብራስ ምንም እንትን የለውም። ሁለቱንም ደግሞ -1 ላይ ያደርጋለሁ። እዚህ ጋር -1 ማለት ነው። ከዛ ቀጥሎ ደግሞ ኦክታቭ -1 ያደርጋል። እዚህ ሳውንድ ክሬተር ላይ ደግሞ ይሄኛውን ሜን ላይ ያለው ወደ 112 ላይ ያደርጋለሁ። ይሄኛውን ደግሞ ታችኛውን ደግሞ 64 አረኩኝ። ከዛ ሜን ላይ ያለውንም ደግሞ ወደ 118 አደርጋለሁ። እዚህ ጋር ቮሊዩሙን የሳውንድ ክሬተር ቮሊዩሙን 118 አደርጋለሁ። ከዛ ይሄ ብሬስ ምን አይነት ብራስ ነው ማለት ነው? ይሄን ይመስላል ብራሱ። ከወደዳችሁት ላይክ ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።